የቻናል ቤተሰቦቼ እንዴት ናቸው? ዛሬ ይዤ የመጣው የምሳሌ ድራማ እዚህ ጋር እንግዲህ እንደሚታዩ መድብል ቆሞ ዞር ዞር እያለ እንግዲህ ማህሌት ጥሩ ጉርጓድ ናት፣ ካሌብ ተጠብቆ እፍራት ይገባሃል፣ በጥንቃቄ ይዤ ጥሩ ወጥመድ አድርግላታለሁ። እንግዲህ ካሌብን መከታተል አለብኝ። ስለዚህ እቺ ማህሌት ጥሩ አድርጌ እጠቀምባታለሁ፣ ጥሩ መሳሪያ ትሆናለች እና እንደዚህ ወንድሜ ላይ የደረሰው ጉዳት የሚደረገው ይበልጣል እንዴ? በፍጹም አይበልጥም። በእርግጥ ይቅር የማይባል ጥቃት ነው በብሩኬ ላይ የዘረዘረችው። ስሜታዊ ሁኜ የራሴ ቁስልን ያገዝኩ። እንግዲህ እንደዚህ አይነት መጥፎ ነገር ስለሰራችው እዚህ ጋር ደግሞ ቅድስት መጣችና እሱ ሳላይ ምንድን አልከው መድብል? ምን ስትል ነው የሰማኸው? የቅልድክ ነው አይደለ? ቅድስት ስትል ቅድስት ተረጋጊ፣ ቁጭ በይ፣ እንነጋገር። ዳጣ ወደ መንገድ እየሄደች ያለችበት ሰዓት መድብል ለአንተ ስሜን ስሜት የሚቆጣጠረው እየመረረኝ። ዳጣ በመንገዷ ላይ ሲሄድ ያለችበት ሰዓት ማን ነበረች? መንገዷ ላይ ያየች ስለነበረች አሁንም እቺ ሴትዮዋ መንገድ ላይ ናት። እንግዲህ መድብል ላንተ ብስል ነው ስሜቴን የተቆጣጠርኩ ያለው። እዚህ ምን ትሰሪያ? ዳጣ ሲሄድ አይታ ዳጣዬ እንኳን ደህና መጣሽ ስትል እዚህ ምንድን ነው የምንሰሪው? አሁን እኮ ሸርከኛ ሆነናል፣ መገናኘት አለበት ስትል ዳጣ ደግሞ ከአንቺ ጋር ባይ ምን እንደሚፈጥር ታውቂያለሽ አይደለ? በእርግጥ ከአንቺ ጋር ካየሁሽ እቅዳቸው ሁሉ ነገር እንደመበላሽ አውቃለሁ፣ ግን ሳገኝሽ በጣም በጥንቃቄ ያለህበት መንገድ ነው እና ግልጽ የሆነበት መንገድ ላይ ነው ስትገናኝ ነው ጥንቃቄ የምትይ። እንደው እንደዚህ በየመንገዱ ሳይሆን በየጓዳ የሚነጋገሮቹ ሰዎች አሉ። ገንዘብ ለመቋቋም ብቻ ሳይሆን ለዚህ ሁሉም ነገር ይጠቅማል። አልደወልሽልኝም፣ ቴክስትም አላረገሽም። ቅድስት እንግዲህ ቅድም መድብል እያወራህና እያሰበ የነበረው ሀሳቡን ሰምታ ስለነበረች መድብል አሁንም ንገረኝ ሲል ምንድን ነው የሚነግርሽ ቅድስት ሲላት ቅድም አቅዳለሁ አስባለሁ ብለህ ስታወራኝ የነበረበት ጊዜ ሰምቻለሁ። እሱ ምንድን ነው ለእኔ ሳትናገር ያለች በድጋጋሚ የጠየቀች የነበረች። አሁን ያሰብክበት መንገድ ከሆነ ጭራሽ እንዳታስብ መድብል፣ ተረጋጊ ቅድስት፣ እናወራለን። በመጀመሪያ አረፍ በይ። ይኸውልሽ ቅድስት ምን መሰለሽ ሲል ልታበራር ነው ልትናገር ነው እንግዲህ ምን መሰለሽ ብሎ መድብል ሳወራ ልትናገር ነው ልታወራ ነው። እቺን ጭራቅ ዋጋ ከቻልከኝ መድብል እቺ ሴትዮ ለእኔ ስጠኝ፣ ከቻልክ ግን ይሄ ሀሳብ ሁለተኛ አንተ እንዳታስብ። መድብል ቁጭ ብሎ እሷን አይቶ ታውቂያለሽ ግን በጣም ስሜታዊ የሆነሽ ነው ስላት፣ በሆነስ ሲያንስብኝ ነው እንጂ አይበዛብኝም። መድብል ልቤን እኮ አቁስላኝ ነው የሄደችው። መድብል ደግሞ እዚህ ቤት አንቺ ብቻ አይደለሽም፣ ሁላችንም ልባችን ደምቷል።